ኢትዮጵያ ምንድነው የምትፈልገው በመካከለኛው ምስራቅና በሚድል ኢስትና ይሄ መካከለኛው ምስራቅ በመንለው እና በኢትዮጵያ በአፍሪካ ቀንድ ላይ ምንድነው የምንፈልገው የሚል በመጀመሪያ ደረጃ ኢትዮጵያ የሚያስፈልጋት የራሷ የሆነ ወደብ ነው። የምትከራየው የምትዋሰው የምትሳለው ሳይሆን የራሷ የግሏ የሆነ አክሰስ ቱ ባህር ያስፈልጋታል። አንደኛ። ሁለተኛ ለኢትዮጵያ አደጋ የማትሆን ኤርትራን መስራት አለብን። ኤርትራዊ መሆን ኢትዮጵያዊ ናቸው ወንድማማች ነው ምናምን የሚባል ሀተታ አያስፈልግም በእኔ እምነትና በግልጽ ኤርትራ ምንም አይነት ጦር መሳሪያ የሌላት ምንም አይነት ዲፕሎማቲክ ኤምባሲ ምናምን የሌላት ፖሊሷ ከዱላ ውጪ የሌለው ኤርትራ ያስፈልገናል። ምንም ለኢትዮጵያ ምንም አይነት የዲፕሎማሲ የኢኮኖሚ የፖለቲካ ስጋት ማትሆን ኤርትራ ፈጥረህ ትሰጣቸዋል። በዚህ በኩል ኤርትራውያን ብዙ እንዳይማሩ ብዙ እንዳይሰሩ ብዙ ጠንካራ አገር እንዳይሆኑ ፕሬዚደንት ኢሳያስ የዋሉልን የባለፉትን 30 ዓመት ውለታ መዘንጋት የለብንም። እሱን እዛ ላይ ማጠናከር ነው፣ አጠናክሮ መስራት ነው። አንድ ኤምባሲ ያስፈልጋቸዋል አዲስ አበባ። ከአዲስ አበባ ውጪ ሌላው ዓለም አቀፍ ግንኙነታቸው በሙሉ በኢትዮጵያ የውጭ ጉዳይ ሚኒስትር ስር እንዲሆን አድርገ ማስቀመጥ